ስለገባ ከቤት ወጥቼ ዝናብ እየዘነበ ነበር። ነገር ግን አንድ መኪና አጠገቤ መጥቶ ቆመ። ይቅርታ የኔ መቤት ወደ ውስጥ ግቢና እስከ ቤትሽ ላደርስሽ እንደማይሽ ጃኬትም አለበሽም አለኝ ፈገግ ብሎ። አብዛኛው ሆረር ፊልሞች የሚጀምሩት ከእንደዚህ አይነት ታሪክ እንደሆነ ትዝ አለኝ። ነገር ግን ለአንድ ሰዓት ያክል መጓዝ ስለማልችል አማራጭ ስለሌለኝ በሩን ከፍቼ ገባው። እሱ መኪናውን እያፈጠነ ነዳ። እኔም ቦርሳዬ ውስጥ ያለችዋን ቢላ ጥብቄ ያስኳት። አንድ ነገር ለማድረግ የተዘጋጀ ይመስላል። መሪውን ጠበቅ አድርጎ የት ነው የምትኖሪው አለኝ። እኔም ከቤቴ አጠገብ ያለ ሌላ ሰፈር ነገርኩት። እሱም ፈገግ ብሎ ጥሩ ሰፈር ነው የምትኖሪው አለኝ። ቀጥሎ ምንድነው የምትሰሪው አለኝ። እኔም የማርኬቲንግ ዳይሬክተር ነኝ አልኩት። ቀይ መብራቱ ጋር ስንደርስ መኪናውን አቁሞ በጥልቀት ይመለከተኝ ጀመር። እስኪ ስለ አባትሽ ንገሪኝ አለኝ። እኔም ሰውነቴ መንቀጥቀጥ ጀመረ። ልቤም መምታቱን አላቆመም ነበረ። አባቴ በ4 ዓመቴ ነው ጥሎኝ ሄደው። በጣም እጠለዋለሁ አልኩት። አይኑን ጠበብ አድርጎ እያየኝ የፊቴን አጥንት እየተመለከተ የፊትሽ ቅርጽ ብሎ ፊቴን ሊነካ ሲል ተመልሶ ራሱን ተቆጣጥሮ እጁን ወደ መሪው መለሰ። እኔም ቢሌን አጥብቄ ያዝኩኝ። ከፊቴ ላይም ላብ ሲንቆረቆር ይሰማኛል። ጥያቄዎችን መጠየቅ ጀመረ። ልጆች ካሉኝ፣ ሪሌሽንሺፕ ካለኝ መጠየቅ ጀመረ። ሁሉንም በፈገግታ ስለሚያደርገው ሰላም አልተሰማኝም። እንዲያወርደኝም ጠየቅኩት። ነገር ግን በሩን ቆለፈ። አደጋ ላይ እንደሆንኩ ስለገባኝ ከቦርሳዬ ውስጥ ቢላውን አውጥቼ ጎኑ ላይ ሰካውበት። እሱም ከደረቅ ኪስ ውስጥ እያቃሰተና አይኖቹን ባየተሞሉ አንድ ፎቶ ጎትቶ አውጥቶ አሳየኝ። ፎቶንም አውጥቶ እያሳየኝ እኔ አባትሽ ነኝ አለኝ። ይሄ በልጅነትሽ የተነሳሽው እጄ ላይ አቅፌሽ አንቺ ነሽ አለኝ። በፍጹም ትቼሽ አልጠፋሁኝም። ደብዳቤዎች እጽፍልሽ ነበር እናትሽ ስለደበቀችሽ ብቻ ነው አለኝ። ማልቀሱን ቀጠለ። እኔም እጄ የተንቀጠቀጠ ቢላውን ወደ ቦርሳዬ ውስጥ ከትቼ ይህ ሰውዬ አባቴ እንደሆነ ተረዳው። ሁሉንም ነገር አይሆንም ብልም እንኳን እውነተኛውን አድራሻዬን ነገርኩት።